ሰላም ቤተሰብ ዛሬ ከዛሬ ጀምሬ ዛሬ የምንጀምረው ልጀምር ያሰብኩት ሲኤንኤን የሚባል ኮርስ አለ። ሲኤንኤን የሚባል ኮርስ እንግዲህ አብረን የምናየው ይሆናል ማለት ነው። ያው ኢንትረስት ያለ ሰው ፍላጎት ያለ ሰው ቴክኖሎጂ የተማረ ሰው ብቻ ሳይሆን እንደዚህ አይነት አሁን ኔትወርኪንግ ላይ ራሱም ሆም ኔትወርኪንግ ራሱ መስራት የሚፈልግ ሰው ወይም ደግሞ እንደዚሁ በቴክኖሎጂ ዙሪያ ላይ በዚህ ስራ መሳተፍ የሚፈልገው ሰው ካለ ይሄ ቪዲዮ ከዚህ በኋላ አብረን የሚሰራው ቪዲዮ የሚለቀቀው ቪዲዮ በቂ ነው ብዬ ነው የሚያስበው። እና እንግዲህ እኔ ሊሰራ ያሰብኩት ሲኤንኤን የሚባል ኮርስ አብረን የምናየው ይሆናል። ሲኤንኤን የሚባል ኮርስ ሲኤንኤን የሚባለው አብሪቬሽን ነው። ስንፈታ ሲኤንኤን ሲስኮ ሰርቲፋይድ ኔትወርኪንግ አሶሲኤትድ ነው። ሲስኮ ሰርቲፋይድ ኔትወርኪንግ አሶሲኤትድ ምንድን ነው የሚሰራው? ለምን ፐርፐስ ነው የምንጠቀመው ካልን እንግዲህ ሲኤንኤን የምንጠቀመው እነዚህ ቢልዲንግ ኔትወርኪንግ ኢንስታሌሽን ለመስራት እንደዚህ ኢንተርኔት ካፌ ላይ ኔትወርኪንግ ኢንስታሌሽን ለመስራት እንደዚህም ለትልቅ ኦፊስ ቢልዲንግ ኔትወርኪንግ ኢንስታሌሽን ዊዝ ሴኩሪቲ ካሜራ ለመስራት ሲኤንኤን እንጠቀማለን። ሲኤንኤን ለትልቅ ለሁጅ ካምፓስ ለሁጅ ኦፊስ እና እንደዚህ ለስሞል ኦፊስ ሲጠቀም ሜቢ የምንጠቀሟቸው ዲቫይሶች ሊለያዩ ይችላሉ። ትንሽ ዲቫይሶች ልንጠቀም እንችላለን። እንደዚህ ሁጅ ሲሆን ደግሞ ትልቅ ዲቫይሶችን ልንጠቀም እንችላለን። ይሄን ብቻ አይደለም። ትልቅ ኦፊስ ሲሆን የምንጠቀማቸው ሰርቨሮች የምንጠቀማቸው ዳታ ሴንተር ላይ የምንጠቀማቸው ሰርቨሮች ራሱ እንደዚህ የተለያዩ ሰርቨሮች ሊሆኑ ይችላሉ። ሰፓሬት የተደራረጉ ሰርቨሮች ሊሆኑ ይችላሉ። ሰፓሬት የተደራረጉ ሲባል አሁን ለምሳሌ ዲኤችሲፒ ሰርቨር የሚባል አለ፣ ፋይል ሰርቨር አለ፣ ዌብ ሰርቨር አለ፣ ኢሜል ሰርቨር አለ፣ ፕሪንተር ሰርቨር አለ። እነዚህ ሰፓሬት አድርገን የምንጠቀመው ትልቅ ካምፓስ ሲኖር ትልቅ ኦፊስ ሲሆን ነው። ትልቅ ካምፓኒ ሲሆን ትልቅ ኦፊስ ሲሆን እነዚህን ነው የምንጠቀማቸው ማለት ነው። እና ስሞል ኦፊስ ሲሆን ደግሞ አንድ ሰርቨር ላይ እንደዚህ አሁን ያወራዎችን ሰርቨሮች አንድ ሰርቨር ላይ ነው ኮንፊገር አድርገን የሚጠቀመው ማለት ነው። እና እንግዲህ ወደ ሲኤንኤን ከመሄዳችን በፊት ሲኤንኤን ምንድነው? ሲኤንኤን ምን ኢንክሉድ ያደርጋል የሚለውን አውርተናል። ምክንያቱም ሲኤንኤን እንግዲህ ቢልዲንግ ኔትወርክ ኢንስታሌሽን ቢሲ ሁጅ ሲሆን ዊዝ ሴኩሪቲ ካሜራ፣ ስሞል ሲሆን ደግሞ ቢልዲንግ ኔትወርክ ኢንስታሌሽን ነው። እንደዚህ ስሞል ዳታ ሴንተር ያለው አንድ ዳታቤዝ ያለው እና አንድ ሰርቨር ላይ ብዙ የሰርቨር ሰርቪሶችን ኢንክሉድ አድርጎ ኮንፊገር አድርጎ የሚጠቀም ነው ማለት ነው። እና ሲኤንኤን ላይ ይሄ ብቻ አይደለም። ሲኤንኤን ላይ ስለ ኔትወርኪንግ ሴኩሪቲ እና ሲኤንኤን ላይ ስለ እንትኖቹ ኬብሎቹን ስለ ኔትወርኪንግ ጂኦግራፊካል ኤሪያዎቹን ኔትወርክ ጂኦግራፊካል ኤሪያ ቤዝድ ኦን ኔትወርኪንግ የሚካፈለው ቤዝድ ኦን ጂኦግራፊካል ኤሪያ ነው። ጂኦግራፊካል ኤሪያ ላይ ስንት አይነት ኔትወርክ በጂኦግራፊካል ኤሪያ ኔትወርኮቹ በስንት ይከፈላሉ የሚለውን አብረን የምናይ ይሆናል። ይሄ ብቻ አይደለም። እንትኖቹን ኮንፊግሬሽኖቹ የኔትወርኪንግ ላይ የምንጠቀመው ዲቫይሶች እንዴት ኮንፊገር እንደሚደረጉ እንዴት ፋንክሽን እንደሚሆኑ እናያለን። ኢምፕሊሜንት እንዴት እንደሚደረጉ እናያለን። ኬብሎቹ እንዴት ኮንፊገር እንደሚደረጉ እናያለን። ከእንትን እንጀምራለን ከአርጄ45 ጀምረን ማለት ነው። ከአርጄ45 ስንል ከትዊስትድ ፔር ኬጅ ጀምረን ፋይበር ኦፕቲክስን እንደዚህም ካጁዋል ኬብሎችን ከሎካል ኤሪያ ኔትወርክ ጀምረን እስከ ዋይድ ኤሪያ ኔትወርክ ያለውን ይሄ የምናይ ይሆናል። እንግዲህ ኔክስት ቪዲዮ ላይ የምንጀምረው ኢንትሮዳክሽን ፓርት ነው። ኔትወርክ ማለት ምን ማለት እንደሆነ ከስክራቹ ብንጀምር ስለሚሻል ማለት ነው። ስለዚህ ስለሰማችሁ እናመሰግናለን። ቴንክ ዩ